ሰላም እንዴት ዋላችሁ? ዛሬ የናይት ሺፍት ቭሎጌን ነው ማሳያችሁ። እዚህ ጋር 10 ሰዓት ከምናምን ነበረ ከውሻው ጋር እያወራሁ እየበላሁኝ ነበር። ዛሬ እራት መያዝ አልፈለኩም፣ ምክንያቱም ጨጓራዬን ያመኛል ብዬ ስላሰብኩ። እዚህ ጋር ጸጉሬን እያስተካከልኩኝ ነበረ። በነገራችን ላይ ይሄ ስፕላሽ አመቱን ሊሆነው ነው። ለታሳስ ነበረ ስጦታ ስንሰጣጣ የደረሰኝ ማለት ነው። ቆይ ላሳያችሁ ብዬ ዛሬ ላይቭ ላይ ቲክቶክ ላይቭ ላይ ገብቼ የሳልኳት ስል ነበረች እዛ ኦንላይን አጥምሩ። እሺ ከታደግናቸው ውሾች መካከል ደግሞ ይሄ የሚያምረው ውሻና ኃይለኛ ውሻ ነው። ከዛ ወጣው ዛሬም በእግሬ ነኝ። ምን ነው እግዚአብሔር ይሆይ መቼ ነው የኔ መኪና የሚመጣው ሰርፕራይዝ የምታደርገኝ? በቃ እያልኩ ከራሴ ጋር እያወራሁ ነበር ሲሄድ የነበረው። ከዛ በቃ እግረኛ ማደለው አስፓልቱንም ታክሲውንም ቀረጽኩኝ። ከዛ እኔ ለምን አላይም ብዬ ራሴን አየሁ። ራሴን በጣም አሞኝ ነበር። ይሄን ሰሞን ለምን ራሴን የመመኝ እንደሆነ አላውቅም። ጠዋትም ማታም ከከሳትም ነው የሚያመኝ። ከዛ ተክለ ሃይማኖት ደረስኩኝ። ወደ ስራ መሄድበት መንገድ በዛ በኩል ነው። ወደ እንዲህ ነው የምትመጡት። ተክለ ሃይማኖት ሆስፒታል ተቀጥሬ እስከምሰራበት ጊዜ ድረስ ተክለ ሃይማኖት ቤተክርስቲያንን አላውቀውም ነበረ። ከዛ ደረስኩኝ፣ ገባኝ። ብዙ ፔሸንት ነበር የተረከብነው። ራሴን አሞኛል። በዛ ላይ ወከባ ነበር። በቃ አልቻልኩም። ሰዓት ላይ እጄን የምታጠብበት ሰዓት ሲደርስ ለምን አላሳያችሁም ብዬ ታጠብኩኝ። ሃንድ ዋሽንግ ይባላል ስቴፕ አለው። ይኸው ተከታተሉ እስኪ። ሁለተኛው ላይ በደንብ ላሳያችሁ።
እዛ መሀል ላይ ያረፍኩ ነበረ። እዛ ፋንታይንም ስጠጣ ነበረ። ፋይናሊ አለቀ። በቃ በጣም ደክሞኛል፣ ራሴን አሞኛል። ግን እኔ አላስታውቅም ባይዘው ሲያመኝ ምናምን እና አለቀ፣ ጨረስን ማለት ነው። ሰዓቱን ግን ሳላሳያችሁ ቆይ ላሳያችሁ። አንዴ ፉል ቤድ ነበር እነዚህ ምናምን። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑ። ደግሞ ደረሱ ሰብስክራይብ ማለት